እሺ አሁን ለምሳሌ 35% እስከ 40% ቅናሽ እናደርጋለን ብለናል። አሁን የብዙ ደንበኞችን ጥያቄ ነው ብዬ አስባለሁ እና አሁን ለምሳሌ 35% እውነተኛ ቅናሽ ሲደረግ የእውነት ሪል ስቴቱ ያስረክባሉ የእውነት የሚገነባሉ የሚል ትረስት ኢሹ ያለባቸው ሰዎች አሉና ለነሱም ጭምር ትንሽ ማብራሪያ ብትሰጥ ደስ ይለኛል። ኦኬ መልካም። አዎ ብዙን ጊዜ እንጠየቀዋለን ይህን ጥያቄ። ብዙን ጊዜ ምንድነው የሚሉን የ10 ሚሊዮን ብር ቤት በ5 ሚሊዮን በ6 ሚሊዮን ብር ሽጣችሁ ታስረክቡታላችሁ ወይ የሚሉን ነገር አለ። ያው ቢዝነስ ሞዴል ነው ባይዘው ብዙዎቹ ያልተረዱት ነው። እኛ እዚህ ሴክተርም ስንገባ ያው ሃየር ክላሱን ሳይሆን ሚድል ክላሱን ታርጌት አድርገን ነው ብዙ ሰው ቤት እንዲያገኝ ብለን። አሁን ምንድነው ሰው ኢንፍሌሽን አለ፣ በዚህ ምክንያት እንዴት ልትጠቀሙ ትችላላችሁ የዋጋ ጭማሪ ይሉናልና ይሄንን እኛ ኮምፐንሴት የምናደርገው ሙሉ ማቴሪያሉን መጀመሪያ ነው የምንገዛው። እኛ ጋር ሙሉ ማቴሪያል እንደ ብረት፣ ሲሚንቶ ግብአቶችን መጀመሪያ ነው የምንገዛው። ስቶራችንን ሞልተን ነው ግንባታ የምንጀምረው። ከዛ ውጪ ደግሞ ኮስት የሚኖርብን ሜቢ የሌበር ኮስት ነው ሜቢ ቫሪ የሚያደርገው። እሱ ደግሞ ከግንባታ ግብአት አንፃር ኢመንት ነው። ሶ እኛ ማትረፈን ሌላም እንዲያተርፍ ነው የምናደርገው ማለት ነው። ኦኬ። ስለዚህ ጭማሪን በተመለከተ ኢቭን ግንባታው ላይ ምንም አይነት ጥያቄ ቢነሳ ይሄ በቂ መልስ ሊሆን ይችላል ማለት ነው። በደንብ አሪፍ። አሁን ለምሳሌ እሺ አሁን 35% ቅናሽ ሲሆን አሁን ያሉት ሳይቶች ላይ በካሬ ስንት ብር እንደሆነ የቤቱ የካሬ ዋጋ ስንት እንደሆነ ምናምን ነገር እሱን ትነግረን። ኦኬ አሁን ላይ አክቲቭ ሳይት ያለን ሽያጭ ላይ ያለን ወደ ሳር ቤት አካባቢ ያለን ከቫቲካን ኤምባሲ ወረድ ብሎ፣ ከዛ ውጪ ደግሞ አዋሬ ጋር ይኖረናል። በቅርቡ ላውንች ከ2 ወር በፊት ነው ላውንች ያደረግነው። ኦልሞስት የሳር ቤቱን 80% ሽያጭ ጨርሰናል። ግን እዛም ላይ አሁን ለምሳሌ 139 ካሬ ባለ 3 መኝታ አለን። እሱ 3 አይነት የዋጋ አማራጮች አሉት። ያው ወደ ላይ ህንጻው G+21 ነው። ከ3ኛ እስከ 8ኛ ፎቅ በካሬ 120 ሺህ፣ ከ9 እስከ 14 115 ሺህ ሆነና ከ15ኛ ደግሞ እስከ 21ኛ 110 ሺህ ይሆናል ማለት ነው። ይሄ 20% ዳውን ፔመንት ከፍሎ አንድ ሰው መግዛት ይችላል። 80%ቱን እስኪረከቡ ድረስ እስከ 3 ዓመት ድረስ ከፍሎ የሚጨርሱት ይሆናል ማለት ነው። አይ አንዴ ልክፈል ካለ ደግሞ እስከ 35% ዲስካውንት ተደርጎበት መግዛት ይችላል። አሁን ለምሳሌ 110 ሺህ ብር ያልነውን ኦልሞስት በ71500 ብር መግዛት ይችላል በካሬ ላይም ሳር ቤት ላይ ማለት ነው። መሀል ሳር ቤት ላይ በካሬ 71 ሺህ ብር መግዛት ይችላል አንድ ሰው ማለት ነው። ቆንጆ ዋጋ ነው። ከዛ ውጪ ደግሞ በ15 ዙር 5% እያደረገ በግንባታ ሂደት